እንኳን ደህና መጣችሁ። ዛሬ እንግዲህ በኢቲኤን ኢቲኤን ኢኮሲስተም ውስጥ ስላሉ አዳዲስ ነገሮች ነው የምናወራው። መረጃዎች እንደሚያሳዩት ማለት ነው ኢኮሲስተሙ አዳዲስ መድረኮችን አካትቷል። አጠቃላይ የመሳሪያ ስርዓቶቹ 15 ደርሷል ነው የሚባለው። ይሄ ትልቅ ነገር ነው። በጣም ትልቅ እርምጃ ነው። 15 መድረኮች ማለት ቀላል አይደለም። እና ከነዚህ አዳዲስ ጭማሪዎች ውስጥ ደግሞ በተለይ ትኩረት የሚስቡ አሉ። የዛሬው ውይይታችንም ትኩረት የሚያደርግባቸው አንደኛው ኢቲኤን ነምበርስ የሚባለው ነው። ይሄ የስውር ቁጥሮች ስርዓት ነገር ነው። ሌላው ደግሞ ኢቲኤን ማርኬት የሚባል አለ። እሱ የኤንኤፍቲ መገበያያ ቦታ ነው። ሶስተኛውም አለ ኢቲኤን ኦቴንቲኬተር። ይሄ ደግሞ የማረጋገጫ መሳሪያ ነው። ዋው! 3 አዲስ ነገሮች በአንድ ላይ ማለት ነው። በጣም ደስ ይላል። እስኪ በዋናው እንጀምር። በኢቲኤን ነምበርስ ይሄ ምንድነው ነገሩ? ቅድም እንዳልከው ልክ እንደ ቴሌግራም +888 ቁጥሮች አይነት ነው? አዎ፣ መሰረታዊ ሐሳቡ በጣም ይመሳሰላል። ኢቲኤን ነምበርስ ማለት በቶን ብሎክቼን ላይ ነው የሚሰራው እና እዛ ላይ እንደ ኤንኤፍቲ የሚሰሩ ስውር ቁጥሮችን ማኔጅ ለማድረግ የተበጀ መድረክ ነው። ልዩ የሚያደርገው ግን የራሱ የሆነ ቅድመ ክርያ ፕሪፊክስ መጠቀሙ ነው። ለምሳሌ +776 አይነት ዋና ዓላማው ለኢቲኤን ኢኮሲስተም ተጠቃሚዎች ግላዊነታቸው የተጠበቀ መለያ መስጠት ነው። እንደ ኤንኤፍቲ መሰራታቸውስ ምን ጥቅም አለው? እንዲሁ ቁጥር ከመሆኑ ውጪ ማለት ነው። ጥሩ ጥያቄ። እዚህ ጋር ነው ልዩ የሚያደርገው። እያንዳንዱ ቁጥር በብሎክቼን ላይ የተመዘገበ ኤንኤፍቲ ነው። የራሱ የሆነ ስማርት ኮንትራክት አለው። ይህ ማለት ባለቤትነቱ በማያሻማ ሁኔታ ይታወቃል ማለት ነው። በግልጽ ማን የትኛው ቁጥር ባለቤት እንደሆነ ይታወቃል። ከዛም በላይ ደግሞ ልክ እንደ ማንኛውም ዲጂታል ሀብት እነዚህን ቁጥሮች መሸጥ እና መግዛት ይቻላል። እሺ፣ ለዚህም ነው ኢቲኤን ማርኬት የተባለው ሁለተኛው መድረክ አስፈላጊ የሚሆነው። የነዚህ የቁጥር ኤንኤፍቲዎች ዋና መገበያ ቦታ እሱ ነው። ክፍያው የሚፈጸመው በኢቲኤን ቶክን ነው። በኢቲኤን የዋጋ ጉዳይስ እንዴት ነው? እዛ ምንጮቹ ላይ የተለያዩ የዋጋ እርከኖች አሉ ሲባል ሰምቻለሁ። ልክ ነው። 3 አይነት እርከኖች አሉት። እንደ ብርቅዬነታቸው ነው። ስታንዳርድ የሚባሉት አሉ። እነሱ በ$50 ተመጣጣኝ ኢቲኤን ዋጋ ነው የሚሸጡት። መካከለኞቹ ደግሞ በ$100 ተመጣጣኝ ኢቲኤን እና በጣም ብርቅዬ ወይም ሬር የሚባሉት ደግሞ በ$500 ተመጣጣኝ ኢቲኤን ነው የሚሸጡት። ዋጋው በዶላር ቢገለጽም ክፍያው ግን በኢቲኤን ነው ዋለሽ ነው? በትክክል ክፍያው በኢቲኤን ቶክን ነው። በዛን ሰዓት ባለው የኢቲኤን ምንዛሬ ተመን ይሰላል። ይህንንም ምንዛሬውን በትክክል ለማስላት ታማኝ የዋጋ መረጃ ምንጭ ኦራክል ያስፈልጋል። ለምሳሌ እንደ ፓይዝ ኔትወርክ አይነት። እሺ፣ መግዛት መሸጥ ይቻላል። ጥሩ ነው። ግን ከዚህ ውጪ ሌላ ተግባራዊ ጥቅም አላቸው ወይ እነዚህ ቁጥሮች? ለምሳሌ ቅድም ስለማረጋገጫ አውተንቲኬሽን ነገር ጠቅሰሽ ነበር። እውነት ነው። ዋናው አስኳል እዛ ጋ ነው። እነዚህ የኢቲኤን ነምበርስ ቁጥሮች እንዲሁ ኤንኤፍቲ ብቻ አይደለም። በተለያዩ የኢቲኤን ኢኮሲስተም ውስጥ ባሉ መድረኮች ላይ ሎጊን ለመግባት እንደ ማረጋገጫ ያገለግላሉ። በምን መልኩ? ልክ አሁን ሌላ አፕ ላይ ስትገቢ ኮድ እንደሚላክልሽ ማለት ነው። ተጠቃሚው የኢቲኤን ነምበርስ ቁጥሩን ሲያስገባ የማረጋገጫ ኮድ ወይም ኦቲፒ ደርሰዋል። ይሄ በጣም አስገራሚ ነው። ኦቲፒው እንዴት ነው ግን ለትክክለኛ ባለቤቱ ብቻ የሚደርሰው? ኤንኤፍቲዎች እኮ እንደ ስልክ መልእክት አይቀበሉም አይደል? እውነት ነው። ጥሩ ነጥብ ነው። ኦቲፒውን ለትክክለኛ የኤንኤፍቲው ባለቤት ደህንነቱ በተጠበቀ መንገድ ለማድረስ ልዩ ዘዴዎች አሉ። አንደኛው አማራጭ ተጠቃሚው የቶን ዋሌቱን ከራሱ ከኢቲኤን ነምበርስ ዲአፕ ጋር ሲያገናኝ ማንነቱ ሲረጋገጥ ኦቲፒውን እዛው አፕሊኬሽን ውስጥ ማሳየት ነው። ሌላኛውና ዋናው መንገድ ደግሞ ሶስተኛው መድረክ ኢቲኤን አውተንቲኬተር የሚባለው ነው። ይሄ የተለየ መተግበሪያ ወይም ቦት ሊሆን ይችላል። እሱ የኤንኤፍቲውን ባለቤትነት አረጋግጦ ኮዱን ለባለቤቱ ብቻ ያደርሳል። አሁን ገባኝ። ስለዚህ እነዚህ 3ቱ አዳዲስ መድረኮች ኢቲኤን ነምበርስ፣ ኢቲኤን ማርኬት እና ኢቲኤን አውተንቲኬተር ተደጋግፎ ነው የሚሰሩት ማለት ነው።
ነምበርስ ቁጥሮቹን እንደ ኤንኤፍቲ ያቀርባል። ማርኬት ለመገበያየት ነው። አውተንቲኬተር ደግሞ የማንነት ማረጋገጫውን ይሰራል። ልክ ነሽ፣ በትክክል። እና ይሄ ሁሉ ደግሞ በቶን ብሎክቼን እና በኢቲኤን ቶከን ላይ መሆኑ የኢኮሲስተሙን ትስል ያጠነክራለሁ፣ የቶክኑንም ጥቅም ይጨምራል። በጣም ምክንያታዊ ነው። ስለዚህ የኢቲኤን ኢኮሲስተም አሁን እንዳልሽው 15 መድረኮችን አቅፏል። ይሄ ትልቅ እድገት ነው እና እንደ ኢቲኤን ነምበርስ አይነት ፈጠራዎች ደግሞ የተጠቃሚን ግላዊነት ለማስጠበቅ የኢቲኤን ቶክንን ጥቅም ለማስፋት የመድረኮችንም ደህንነት ለማሻሻል ከፍተኛ ሚና አላቸው። እንግዲህ የዛሬው ውይይታችን በኢቲኤን ኢኮሲስተም ውስጥ ስለተጀመሩት አዳዲስ እና ወሳኝ መድረኮች ነበር። ኢቲኤን ነምበርስ፣ ኢቲኤን ማርኬት እና ኢቲኤን አውተንቲኬተር እንዴት በጋራ ስውር ቁጥሮችን በኤንኤፍቲ መልክ እንደሚያቀርቡ፣ የገበያ ቦታ እንደሚፈጠሩና ለመላው ኢኮሲስተም ደግሞ አዲስ አይነት የማንነት ማረጋገጫ ዘዴ ይዞ እንደመጡ ለማየት ሞክረናል። በትክክል ይህ የግላዊነት ጉዳይ በጣም አስፈላጊ ነው። በተለይ አሁን ባለው ዓለም የመረጃ ደህንነት ትልቅ ስጋት በሆነበት ጊዜ ማለት ነው። ሌሎች መድረኮች የተጠቃሚን ዳታ ለራሳቸው ገቢ ሲጠቀሙበት፣ ይሄኛው ግን በብሎክቼን ላይ የተመሰረተ ስለሆነ የተጠቃሚውን ቁጥጥር የሚያረጋግጥ አይነት ነው። በጣም እውነት ነው። ይህ ሁሉ እንግዲህ አንድ ጥያቄ ያስነሳል። በኤንኤፍቲና በብሎክቼን ላይ የተመሰረቱ እንደነዚህ ያሉ የማንነት ማረጋገጫ ስርዓቶች የወደፊቱ የዲጂታል ማንነት አስተዳደር ምን ሊመስል እንደሚችል ፍንጭ እየሰጡን ይሆን? ይህ እንግዲህ አድማጮቻችንም ሊያስቡበት የሚገባ ጠቃሚ ነጥብ ይመስለኛል።